ግራኝ አህመድ ንጉሠ ነገሥት ዘኢትዮጵያ ብላችሁ ነው መጽሐፍ። እኔም እንደዛ ሞክሬያለሁ ትንሽ። እኔ የእስልምና እምነት ተከታይ አይደለሁም፣ የኦርቶዶክስ እምነት ተከታይ ነኝ። በዚህ ጉባኤ እንድገኝ ስለጋብዛችሁኝም በጣም አመሰግናለሁ። የሜንስትሪሙ ትርክት የክርስቲያን መንግስት ታሪክ፣ ኢትዮጵያ ክርስቲያን እየተባለ በብዙ ነገር ተገልጿል። እኔ አንድ ኦርቶዶክስ እምነት ተከታይ ነኝ። ቤዚካሊ ፋሚሊ ከደቡብና ከአማራ ቅልቅል ናቸው። ኢትዮጵያን ብዙውን ዞር ያለው ቤዚካሊ ደቡብ ኦሮሚያና አማራ ክልል ኖር ያለው ሰርቻለሁ። ህዝቡን በመጠኑ እረዳለሁ። ቤተክርስቲያን ውስጥም በዝርዝር አገልግያለሁ። በክህነት ደረጃ ጭምር አገልግያለሁ እና አሁን አምጬ ወጥቻለሁ። አምጬ የወጣሁበት ምክንያት ይሄው ነው፣ ሌላ የለውም። ጀስት እውነቱ ቤተክርስቲያን ውስጥም ያለው ነገር ጥያቄ ስላለኝ ማለት ነው። ጥያቄ አለኝ ብዬ ስወጣ መጀመሪያ ጥያቄውን የውስጥ ላይ ዳያሎግ የማድረግ ነበረ ሙከራዬ ከሚመለከታቸው ጋር። ዳያሎጉን ግን ቀጥታ እንደ ክህደት ወይም እንደሌላ የመቁጠር ዝንባሌ ስለነበረ ውስጥ ሆኜ መስራትም መነጋገርም ያልቻልኩት ፋይናሊ ምንድነው ለቤተ ክርስቲያንም አልጠቀማትም። ይሄ ሜንስትሪም የሚባለው ግራንድ ናሬሽን የሚባለው ኢትዮጵያ እንዲህ ነች፣ ታላቅ ነች፣ ወዘተ 3000 ዓመት ተብሎ የሚተረከው የክርስቲያን መንግስት የሚባለው ለኦርቶዶክስ ቤተክርስቲያንም አልጠቀማትም። በደንብ ከገመገማችሁ ታውቁታላችሁ። ቤተክርስቲያን ጭምር እየጎዳ ያለ የተሳሳተ ትርክት ነው። ቤተክርስቲያን የጠበበችው፣ ቤተክርስቲያን ዛሬ ያለው ችግር ውስጥ የገባችው በዚህ ትርክት ምክንያት ነው። ኦርቶዶክስ የአማራ ነች፣ ኦርቶዶክስ የነገስታት ምናምን ተብላ ፖለቲሳይዝድ ሆነች። ይህም ደግሞ ከሮም ቸርች ጋር ታውቁታላችሁ። ሮም ፖለቲካል ተሳትፏ ትልቅ ነው። ከዛ ጋር ተያይዞ ሮም ውድቀቷም ከዚህ ጋር የተያዘ ነው ተብሎ ታውቁታላችሁ የሚተረከው እና አሁን ይሄንን ፐርስፔክቲቭ እንድታዩት ፈለግኩኝ። መድረክ አቅራቢዎችም እዚህም ተማሪዎች ወደፊት እንደው ኦርቶዶክስ ቸርች የዛ ታሪክ ባለቤት አድርጋችሁ አትቁጠሩት። ተራኪዎቹ ናቸው እንድንቆጥር የፈለጉት። ጸሐፊዎቹ እነ ስርግው ወይም ምንላቸው ምናልባት መስፍን ወልደ ማርያም እዚህ ጋር ጥሩ አቅጣጫ ሰጥተዋል። መስፍንም መታሰብ አለባቸው። በላጵሶ መንገድ መስፍንም መታየት ያለባቸው ይመስለኛል። ትርክቱ ትክክል ነው ወይ ብለው መክሸፍ እንደ ኢትዮጵያ ታሪክ ብለው ያቀረቡት እኮ ኢንክሉሲቭ አይደለም። ኢንክሉሲቭ ላለመሆን ሆን ተብሎ ተሰርቷል። የመስፍን አቀራረብ ኢንክሉሲቭነት ዝም ብሎ ቅድም አይ ቲንክ ሁሴን ይመስለኛል ያቀረበበት ነገር ሄጂሞኒ ሆን ተብሎ ለሆነ ፕሮጀክት የተሰራ ነው። ያ ፕሮጀክት የኢትዮጵያ ፕሮጀክት አይደለም። ይህንን አሁን ማስረዳት ጊዜ ወስድብኛል፣ ይቅርና ግን ለኢትዮጵያ ተብሎ የተሰራ አይደለም። ቤዚካሊ ክብረ ነገስቱ ደራሲ ወሊስ በጅ እንዳለው ሞር አይሁድ ነክ ሶርስ ያለው የአይሁድ ኢንተረስት ያለው ሰው የጻፈው የሜንስትሪም ናሬሽን ነው። ስለዚህ የኦርቶዶክስ ኢሹ አይደለም፣ የኦርቶዶክስ ፕሮጀክት አይደለም። ኦርቶዶክስን እዛ ውስጥ ጠልፈዋታል፣ እዛ ውስጥ አኮስምነዋታል፣ እዛ ውስጥ ፖለቲሳይዝ አድርገው የመንፈሳዊ ወይም የሃይማኖት ስራውን ትተው ወደ ፖለቲካ ስራ አስገብተዋታል። እና ይሄንን እኛም አልተግባባንም። በዚህ ጉዳይ የምንነጋገር የኦርቶዶክስ ተከታዮች ይሄን አንደርስታንድ አድርጋችሁ ስለ ሙስሊም ስትሰሩ፣ ስለ አረብኛ ምንጮች ስትሰሩ አትፍሩት። ኦርቶዶክስ ውስጥም ገብታችሁ የሆነ ስፕሊቶች አሉ፣ ስንጥቃቶች አሉ። መለየት ያለባችሁ ቶታሊ የኢትዮጵያን ናሬሽን